ሰሞነ ሕማማት በጥንታውያን አብያተ ክርስቲያናት እጅግ ከሚወደዱና ከሚናፈቁ ወቅቶች አንዱ ሰሞነ ሕማማት ነው። በዕለተ ሆሳዕና ጀምሮ በዕለተ ትንሣኤ የሚጠናቀቀው እጅግ ላቅ ያለ መንፈሳዊ ሕይወት የሚታይበት ጊዜ ነው። በላቲንም በግሪክም ታላቁ ሳምንት ተብሎ ይጠራል። በእኛ በኢትዮጵያ ደግሞ ሰሞነ ሕማማት። የሕማማትን ወቅት ከመጀመሪያው መቶ ክፍለ ዘመን ጀምሮ ክርስቲያኖች ያከብሩት እንደነበር የሚያሳዩ ጥንታውያን መዛግብት አሉ። በሕግ ደረጃ ክርስቲያኖች በሰሞነ ሕማማት ከማንኛውም ሥራ ነፃ ሆነው ፍርድ ቤቶችም ተዘግተው እንዲከበሩ የተወሰነው በታላቁ ቆስጠንጢኖስ ዘመን ነው። እስከ አራተኛው መቶ ክፍለ ዘመን አዳዲስ ክርስቲያኖች ለመጠመቅ ይመርጡት የነበረው ጊዜ የትንሣኤን ቀን ነበር። ለዚህም ሁለት አይነት ምክንያቶች ነበሯቸው። የመጀመሪያው ሰሞነ ሕማማትን በልዩ ሁኔታ ጾመው በትንሣኤው ቀን መጠመቁ ልዩ የሆነ መንፈሳዊ ኃይል ስለሚሰጥ ሲሆን፣ ሁለተኛው ደግሞ እንደ ሐዋርያው ቅዱስ ጳውሎስ ትምህርት መጠመቅ ከክርስቶስ ጋር ሞቶ ከክርስቶስ ጋር መነሳት ነውና ጥምቀቱን ከትንሣኤ ጋር አያይዘውት ነበር። የሕማማት ሰሞን የኦሪት ጊዜን የሚያስታውስ ሰሞን ነው። በመጀመሪያው መቶ ክፍለ ዘመን ከአርብ ጀምሮ ሰሞነ ሕማማትን ማክበር የተዘወተረ ነበር። በሁለተኛው መቶ ክፍለ ዘመን ግን ስድስቱንም ቀን ማክበር የክርስቲያኖች ሥርዓት እየሆነ መጣ። ለዚህም መነሻ የሆነው የአባቶቻችን ቀኖና የተሰኘው ከሐዋርያት ዘመን ጀምሮ የተደነገጉ ቀኖናት መዝገብ በየቦታው መዳረስ ነበር። በዚህ መዝገብ አንቀጽ 5 ቁጥር 19 ላይ በሰሞነ ሕማማት ከሳምንቱ ሁለተኛ ቀን ሰኞ እስከ ቅዳሜ የሰንበት መዘጋጃ ቀን ድረስ ጹሙ፣ በእነዚህ ጊዜያት ከእንጀራና ከጨው ከማባያም በቀር ሌላ ነገር አትብሉ፣ ለመጠጥም ውሃ ብቻ ይሁንላችሁ ይላል። የእኛም ግብረ ሕማማት ይህንኑ የሐዋርያት ቀኖና በመጥቀስ በክፍል 131ኛ ትእዛዝ በሚለው ርዕስ ስር በሕማማት ሰሞን ከእንጀራ ከጨውና ከውሃ በቀር ምንም አትብሉ ይላል። በ260 ዓመተ ምህረት ለባሲሊደስ በጻፈው ደብዳቤ እያንዳንዷን የሰሞነ ሕማማት ቀንና ሰዓት ከክርስቶስ መከራ ጋር በማያያዝ ገልጾ ነበር። በሁለተኛው ወይንም በሦስተኛው መቶ ክፍለ ዘመን ተሰባስቦ መጠረዙ የሚነገርለት የሶርያው ዲዲስቅልያ ሰሞነ ሕማማት እንዴት መጾም እንዳለበት ይደነግጋል። አቡሊዲስ ዘሮም በጻፈው የሐዋርያት ትውፊት 215 ዓመተ ምህረት ስለ ሰሞነ ሕማማት ሥርዓት ይደነግጋል። እያንዳንዷንም ሰዓት ከክርስቶስ መከራ ጋር ያገናኛታል። ሰሞነ ሕማማት አሁን ያለውን መልክ የያዘው በአራተኛው መቶ ክፍለ ዘመን በኢየሩሳሌም ፓትርያርክ በቄርሎስ ዘመን ነው። ፓትርያርክ ቄርሎስ በመጨረሻዎቹ ዓመታት በኢየሩሳሌም ከሚከበረው የጌታችን ትንሣኤ በፊት ያለውን ሰሞነ ሕማማት እያንዳንዱን ቀን በማሰብ የሚከበርበትን ሥርዓት ሰርቶ ነበር። ከ381 እስከ 385 ወደ ኢየሩሳሌም ለመሳለም የሄደችው ኤገሪያ የተባለች ስፔናዊ በኢየሩሳሌም እንዴት ሰሞነ ሕማማት ይከበር እንደነበር የታሪክ መዝገብ ታትታለች። ኤገሪያ በጉዞ ማስታወሻዋ ላይ እንዲህ ትተርክልናለች። በዓሉ የሚጀምረው በዕለተ እሁድ ነው። በዚህ ዕለት ስለ አልዓዛር ትንሣኤ የሚገልጠው የወንጌል ክፍል ጠዋት ይነበባል። በሆሳዕና ዕለት ከሰዓት በኋላ ደግሞ ሁሉም ሰው ወደ ደብረ ዘይት ይወጣል። ከዚያም በጸጥታ የዘንባባ ዛፍ ተሸክሞ ወደ ኢየሩሳሌም ይመለሳል። ይህንንም በመጀመሪያዎቹ 3 ቀናት ይፈጽማሉ። ይሄም ጌታችን ማታ ማታ ከከተማዋ ወጥቶ ደብረ ዘይት ያደረገውን ጸሎት ለማስታወስ ነው። በጸሎተ ሐሙስ ጠዋት ቅዳሴ ይቀደሳል። ከሰዓት በኋላ ሌላ ቅዳሴ ተቀድሶ በደብረ ዘይት ተራራ ላይ ቆስጠንጢኖስ ባሰራው በኤሌዮና ቤተክርስቲያን ሁሉም አብያተ ክርስቲያናት መብራት ያበራሉ። ከእኩለ ሌሊት በኋላ ደግሞ ወደ ጌቴ ሰማኔ ይጓዛሉ። በዚያም እስከ ንጋት ቆይተው የአርብ ማለዳን ወንጌል ለማንበብ ወደ ጎልጎታ ይመለሳሉ። አርብ ማለዳ ሁሉም መስቀሉን በኢየሩሳሌም የነበረውን የጌታን መስቀል በቤተ ክርስቲያን አልባሳት ያስጌጡታል።
6 እስከ 9 ሰዓት ጌታችን በጎልጎታ በተሰቀለበት ላይ ሁሉም ተሰብስቦ ጸሎት ያደርሳል። በሰርክም ሁሉም አብያተ ክርስቲያናት ወደ ስቅለቱ ቦታ በመጓዝ በዚያ ስለ ስቅለቱና መቃብሩ የሚገልጠውን ወንጌል ያነባሉ። ቅዳሜ ዕለት በየቤተ ክርስቲያኑ መብራት ይበራል ስትል ነገርያ በጉዞ ማስታወሻ ትተርካለች። ሰሞነ ሕማማትን ልዩ በሆነ ሁኔታ የማክበር ሥርዓት ከኢየሩሳሌም በተሳላሚዎች አማካይነት ወደ ልዩ ልዩ ሀገሮች መግባቱ ይታመናል። የኢትዮጵያ ቤተክርስቲያን አበው ከኢትዮጵያዊው ጃንደረባ ዘመን አንስቶ ወደ ኢየሩሳሌም የመጓዝ ሥርዓት ነበራቸውና ይህንን ሥርዓት ቀድመው ሳይወስዱት አይቀርም ይባላል። ቅዱስ ያሬድ ለዚያ ሰሞን የሚሆን ሥርዓት መስራቱን ስናይ ነገርየውን ይበልጥ ያጠናክርልናል። ለመጀመሪያ ጊዜ አሁን በምናየው መልኩ የሰሞነ ሕማማት ምንባባትን ያዘጋጁት የገዳመ መቃርስ መነኮሳት መሆናቸውን ግብረ ሕማማት ይገልጥልናል። በእነዚህ የገዳመ መቃርስ አባቶች በመታገዝ የእስክንድርያው ፓትርያርክ አቡነ ገብርኤል ሁለተኛ የኛ ግብረ ሕማማት ጸሐፊ የነበረው የታሪክ ልጅ አባታችን አባ ቅብርያል ይለዋል። ኢብን ቱሪያክ የሚለውን ተርጉሞ ሳይሆን አይቀርም። በእርሱ አስተባባሪነት ሊቃውንቱ ለየቀኑና ለየሰዓቱ የሚሆኑትን ምንባባት ከብሉይና ከአዲስ እያወጡ አዘጋጅተዋል። ከተወሰኑ ዓመታት በኋላ ደግሞ የበንሳው ጳጳስ አቡነ ቡትሮስ ምንባባቱን ለየሰዓቱ በተመጣጣኝ ሁኔታ በመከፋፈል ሁሉም ቀናት ተመጣጣኝ የሆኑ ሁሉም አይነት ምንባባት እንዲኖራቸው አድርገዋል። ግብረ ሕማማት ወደ ኢትዮጵያ ገብቶ የተተረጎመበትን ጊዜ ራሱ ግብረ ሕማማት ይነግረናል። በመጽሐፉ መጨረሻ በሰላማ መተርጎም ጊዜ መተርጎሙን ያሳያል። በግብረ ሕማማቱ ያለው ምንባብ አንዳንድ ጊዜ ከግብፁ ግብረ ሕማማት ይበልጣል። ተአምረ ማርያምና ተአምረ ኢየሱስም ተካተዋል። ይሄም የኢትዮጵያ ሊቃውንት እጅ በትርጉሙና በዝግጅቱ ሥራ ላይ መኖሩን ያመለክትልናል። በሐዋርያት ቀኖና እንዲህ ይላል። ይልቁንም በእነዚህ በስድስቱ ቀኖች መጾም የሚችሉ ቢኖር 2 ቀን ይጹም፣ የማይችል ግን አንዳንድ ቀን ይጹም። ሌሎች ቀኖች እስከ 9 ሰዓት ይጹሙ፣ እችላለሁ የሚል ግን ፀሐይ እስኪገባ ይጹም። በቤተ ክርስቲያን ውስጥ ተሰብስባችሁ መጽሐፍተ ኦሪትንና መጽሐፍተ ነቢያትን የዳዊትንም መዝሙር እያነበባችሁ በምስጋና በጸሎት ዶሮ እስከሚጮህ ድረስ የሌሊቱን ሰዓት ጠብቁ። አንድ ምዕመን የታመመ ቢሆን ወይንም ክርስቲያን በሌለበት አገር ሆኖ ሳያውቅ የሕማማት ሰሞን ቢያልፍበት ወይንም በደዌ ውስጥ ሆኖ ቢቀርበት ከበዓለ ሃምሳ በኋላ ሰውነቱን በማርከም ደስታን ያድርግ። አለመፍራት እንዳይጠፋ ውስጣዊ ሰውነቱን ይመርምር። ጾሙን ከመፍታታቸው በፊት ገላቸውን ይታጠቡ። ሁሉም መብራት የሚያበሩ ይሁኑ። የቻለ አርብና ቅዳሜ 2 ቀን ይጹም። 2 ቀን መጾም የማይችል በሽተኛ ቢሆን ግን ቀዳም ሱርን ይጹም። የሐዘን ቀን ስለሆነች እንጀራና ጨውም አይቅመስ ይላል። ውድ የክርስትና እምነት ተከታዮች እንኳን ለሰሞነ ሕማማት በሰላም አደረሳችሁ።